ብዙ ጊዜ መልካም አርብን ስናስብ ምናልባት በታሪክ ውስጥ እጅግ የከፋው ቀን ብለን ልንጠራው እንችላለን። ግን እኮ በዚሁ ጨለማ ውስጥ ከምንገምተው በላይ የሆነ አስደናቂ የፍቅር ታሪክ ተገልጧል። ስለዚህ ዛሬ የምንመለከተው በከባድ ስቃይ ውስጥ እንዴት ታላቅ ፍቅር እንደተገኘ ነው። እናያችሁ የመልካም አርብ ታሪክ የሐዘን ብቻ አይደለም፣ በፍጹም ይልቅንም በታሪክ እጅግ ጨለማ በሆነው በዚያ ቀን ፍቅር ምን ያህል ኃያል እንደሆነ እጅግ በሚገርም መልኩ የተገለጠበት ነው። ስለዚህ ታሪኩን የምንጀምረው ከዚህ አንጻር ነው። እንግዲህ ታሪካችን የሚጀምረው ከጌቴሴማኒ የአትክልት ስፍራ ነው። ጸጥታ በሰፈነበት በዚያ ስፍራ አንድ ትልቅ ነገር ሊፈጠር ነው። ውስጣዊ ትግል አለ፣ በውጭ ደግሞ ክህደት እየተነሰሰ ነው። በዚህ ስፍራ ኢየሱስ ምን ያህል ከባድ የሆነ ውስጣዊ ስቃይ ውስጥ እንደነበረ እናያለን። ግን ፈቃዴ ሳይሆን ያንተ ይሁን ብሎ ሲጸልይ ይሄ ጸሎት ቀላል አይደለም። በፍጹም ሐዘን ውስጥ ሆኖ እንኳን ለመለኮታዊ ዓላማ እንዴት ሙሉ በሙሉ እጅ እንደሰጠ ቁርጠኝነቱን የሚያሳይ ነው። ያ የጸሎቱ ጸጥታ ግን በድንገት ተሰበረ። ይሁዳ ወታደሮችን አስከትሎ መጣ። እስቲ አስቡት፣ የኢየሱስ ውስጣዊ ሰላም እና በውጭ ያለው የክህደትና የሁከት ድባብ ምን ያህል ይጋጭ እንደነበር። እንግዲህ ክስተቶቹ በጣም በፍጥነት ነው የተቀየሩት። ወዲያውንም ወደ ሌሊቱ የፍርድ ሂደት ተሸጋገሩ። እዚህ ላይ ደግሞ ነገሩ የከፋ ነው። ኢየሱስ በሕግ ፊት መቆሙ ሳያንስ ከቅርብ ወዳጁም ክህደት ገጠመው። በዙሪያው የውሸት ምስክሮች ይወሃሉ፣ ክሶቹ እርስ በርሳቸው ይጋጫሉ። በዚህ ሁሉ ሁከት መሃል ግን የኢየሱስ ምላሽ ምን ነበር? ኃያል ዝምታ። የእሱ ጸጥታ ከነሱ ጫጫታ ጋር ሲነጻጸር እውነቱ ከማን ጋር እንደነበር ግልጽ ያደርጋል። 3 ጊዜ ጴጥሮስ። ይሄ ቁጥር ብቻውን ብዙ ነገር ይናገራል። የክህደቱ ጥልቀት ምን ያህል እንደሆነ ያሳያል። በፍርሃት ተሸንፎ የቅርብ ወዳጁን አላውቀውም ብሎ 3 ጊዜ ቃደ። ይሄ እኮ የሰው ልጅ ድክመት ምን ያህል ጥልቅ እንደሆነ ቁልጭ አድርጎ የሚያሳይ ነው። እናም ዶሮ ጮኸ። ያ ጩኸት ዝምታውን ብቻ ሳይሆን የጴጥሮስን ልብም ነው የሰበረው። ያ ድምፅ ከኢየሱስ የሐዘንና የምሕረት ይታ ጋር ሲገናኝ በቃ የሠራው ሥራ ምን ያህል ከባድ እንደሆነ ገባው። ውጤቱም መራራ ለቅሶ ነበር። እሺ፣ ከዚህ በኋላ ታሪኩ ወዴት ያመራል? ወደ ሮማዊው ገዙ፣ ወደ ጲላጦስ ፍርድ ቤት። እዚህ ላይ ነው እንግዲህ የምድራዊ ኃይል እና ሰማያዊ እውነት ፊት ለፊት የሚጋፈጡት። ጲላጦስ ለሕዝቡ አንድ ምርጫ ሰጣቸው። ንጹሑን ኢየሱስን ትፈልጋላችሁ ወይስ ወንጀለኛውን በርባንን? የሚገርመው በጣም የሚገርመው ሕዝቡ ከእውነት ይልቅ የሚያውቁትን ጥፋት መረጡ። በርባንን ፍታልን ብለው ጮኹ። ታዲያ ጲላጦስ ምን አደረገ? እጁን በውሃ ታጠበ። ይሄ ኃላፊነቱን ለማራገፍ ያደረገው ከንቱ ሙከራ ነበር። በቃ ፍትሕን ከማስፈን ይልቅ የራሱን ሥልጣን ለማስጠበቅ የወሰነበትን ፈሪነቱን ነው ያሳየው። በቃ ፍርዱ ተወሰነ። ግን ወደ መስቀሉ ጉዞ ከመጀመሩ በፊት ኢየሱስ ላይ የደረሰው አካላዊ ስቃይና ውርደት በቀላሉ የሚነገር አይደለም። ወታደሮቹ በእሾህ አክሊል አጎናጸፉት፣ በቀይ ልብስ አፌዙበት፣ ሊያሾፉበት ነው የሞከሩት። ግን በጣም የሚገርመው በፌዛቸው ውስጥ ጥልቅ እውነት ነበር። ሳያውቁት የኢየሱስን እውነተኛ ንግሥና እያወጁ ነበር፣ የመሥዋዕትነት ንግሥና። ከዚያም የራሱን የመስቀያ እንጨት እንዲሸከም አስገደዱት። የመስቀሉ ጉዞ ተጀመረ ማለት ነው። እና ይህ እንጨት አካላዊ ሸክሙ ብቻ አይደለም ከባድ፣ የሰው ልጆችን ኃጢአት በሙሉ በፈቃደኝነት የመሸከሙ ምልክትም ነበር። እንግዲህ አሁን ጎልጎታ ደርሰናል፣ የራስ ቅል ስፍራ ተብሎ በሚጠራው ቦታ። እዚህ ላይ ነው የታሪኩ ልብ ያለው። በቃ ጊዜ የቆመ ነው የሚመስለው። አሁን ትኩረታችን በመስቀል ላይ በተነገሩት የመጨረሻ ቃላትና ድርጊቶች ላይ ይሆናል። ከራሱ በላይ የአይሁድ ንጉሥ የሚል ምልክት ሰቀሉ። ለማሾፍና እንደ ክስ ነው ያደረጉት። ግን ሳያውቁት እውነቱን ነው የጻፉት። ምክንያቱም የእርሱ ንግሥና በሥልጣን ሳይሆን በመሥዋዕትነት የተገለጠ ነበር። እስቲ ያስቡት፣ ከመስቀል ላይ የተነገረው የመጀመሪያ ቃል አባት ሆይ የሚያደርጉትን ያቁምና ይቅር በላቸው። ይህ እኮ በዚያ ሁሉ ስቃይና በፍትሕ መጓደል መሃል የተገለጠ የማይታመን የምሕረትና የፍቅር ተግባር ነው። ከዛ ደግሞ ከጎኑ ለተሰቀለው ንስሐ ለገባው ወንጀለኛ ዛሬ ከእኔ ጋር በገነት ትሆናለህ አለው። ይህ ምን ያሳየናል? በመጨረሻዎቹ የሕይወቱ ደቂቃዎች ውስጥ እንኳን ዋናው ተልእኮ ፍቅርና መዳን እንደነበር ነው። እናም ተፈጸመ አለ። ይህ ቃል የሽንፈት ጩኸት በፍጹም አልነበረም። አይደለም።
ይልቁንም የድል አዋጅ ነበር። መለኮታዊው የፍቅርና የማዳን ተልእኮ በቃ እንደተጠናቀቀ የሚያበስር። ያው በሞቱ ቅጽበት ተፈጥሮ ራሷ ምላሽ ሰጣለች። ወዲያውን የተከሰቱት ነገሮች ከሚታየው ነገር በላይ በጣም ጥልቅ የሆነ ነገር እንደተፈጸመ የሚያሳዩ ምልክቶች ነበሩ። ለምሳሌ ልክ በሞተበት ቅጽበት የቤተ መቅደሱ መጋረጃ ከላይ እስከታች ለሁለት ተገደደ። ይሄ እጅግ በጣም ኃይለኛ ምልክት ነበር። ምን ማለት ነው? ሰውን ከእግዚአብሔር ይለይ የነበረው ግርዶሽ ተወገደ። ወደ እግዚአብሔር የሚወስደው መንገድ አሁን ለሁሉም ክፍት ሆነ ማለት ነው። ከዛም ወታደሩ በጦር ጎኑን ሲወጋው ደምና ውሃ ፈሰሰ። እነዚህ ደግሞ የአዲስ ሕይወት ምልክቶች ናቸው። ደሙ ቁርባኑን፣ ውሃው ደግሞ ጥምቀትን ያመለክታሉ፣ የቤተ ክርስቲያን መሠረት የሆኑትን ነገሮች። እናም ሥጋው በአዲስ መቃብር ውስጥ ተቀመጠ። ዝምታ ሰፈነ። ታሪኩ እዚህ ላይ ያለቃ ይመስላል። ግን ይሄ ዝምታና ጨለማ መጨረሻው አልነበረም። በፍጹም። ይልቁንም በተስፋ የተሞላ የዝግጅት ጸጥታ ነበር። አንድ ዘር እንደተተከለ አስቡት። እንግዲህ ይህ ከ2000 ዓመታት በፊት የተከሰተ ታሪክ ዛሬ ለእኛ ምን ይለናል? እስቲ እንጠይቅ። ስቃይና ሞት የመጨረሻው ቃል ካልሆኑ ይህ ራስን የመሰጠት ፍቅር ታሪክ ዛሬ ከእኛ ምን ይጠየቃል? በሕይወታችን ውስጥ ምን እንዲሆን ይጋብዘናል?